በምስራቅ ጎጃም ዞን በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን ቢቢሲ ዘገበ። የቢቢሲ ዘገባ እንደሚመለከተው ይነበባል። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 ቀን 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢ ነዋሪዎችና የዓይን እማኞች ለቢቢሲ ተናገሩ። በዞኑ አናርጅና ውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውን ገልጸዋል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹሃን ነዋሪዎች ላይ አለመፈጸሙን ለቢቢሲ ገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ መሆኑን አመልክቷል። ነዋሪዎች ለቢቢሲ እንደተናገሩት ተሰብስበው በከተማው ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥር እያጠሩ በነበሩ የሰዎች ላይ ነው ጥቃቱ የተፈጸመው ብለዋል። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩት ሌላው የዓይን እማኝ ወዲያው ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ሲሉም በቅጽበት የነበረው ሁኔታ ነው ሲሉ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉም ሰው የሚባል አይደለም ሲሉም ስለ ጉዳቱ ተናግረዋል። አካባቢ በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባለልም አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገን ድርጊት ነው ብለዋል። የፈረሰውን የትምህርት ቤት አጥር እያጠሩ እያለም ቀኝ እጃቸውን ተመት መቁሰላቸውን የተናገሩ ሌላኛው ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የጎዳው ብለዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ ማገር የሚቆርጥ አለ የሚይዝ አለ ሲሉ ማህበረሰቡ መሰባሰቡን የሚገልጹ ሌላ የዓይን እማኝ የሟቾቹ ቁጥር ብዛት ይኖራል በማለት ገልጸዋል። አስክሬን ስለማንሳታቸው የተናገሩት ሌላኛው ደግሞ አብዛኛውን የጥቃቱ ተጎጂዎች ወደ ህይወታቸው ማለፉን ገልጸው ሟቾቹ በአብዛኛው ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞች ወደ ሕክምና መውሰዳቸውን የገለጹት እማኙም አብዛኞቹ በከተማ ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉን ተናግረዋል። ከ70 በላይ አስክሬን አንስተው በባጃጅ ወደ ቤተክርስቲያን ማመላለሳቸውን የተናገሩት አንድ የዓይን እማኝ ታዳጊዎችና ሽማግሌዎች ጨምሮ አጠቃላይ የሟች ቁጥር 120 እንደሚደርስ ገልጸዋል። ከ115 እስከ 120 የሚደርስ አስክሬን ነው የተቀበረው። ያልታወቀም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ስለነበረ ብለዋል። ሌላ የዓይን እማኝ በበኩላቸው 57 አስክሬን እስከሚነሳ ድረስ እንደነበሩ ጠቁመው የሟቾቹ ቁጥር ከ100 በላይ እንደሚሆን ገምተዋል። አስክሬኖቹ ላይ ከባድ ጉዳት በመድረሱ ሟቾችን መለየት ከባድ እንደነበር የተናገሩት እማኙ በዚህ ምክንያትና በስጋት እስከ ቀትሩ 8 ሰዓት ድረስ ገደብ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበሩ ገልጸዋል። አሞራ እንዳይበላቸው ቀበሩ ሲባል ማህበረሰቡ በፍጥነት 5 የሚሆን መቃብር ውስጥ ነው የቀበሯቸው ሲሉ አንድ ነዋሪ ተናግረዋል። የመንግስት ኃይሎች ጥቃቱ ከደረሰ በኋላ ወደ ከተማ መግባታቸውን ተከትሎም ስጋት ያደረባቸው አንዳንድ የአካባቢ ነዋሪዎች መሸሻቸውን የተናገሩት አንድ ነዋሪ ተጨማሪ ጥቃቶች መፈጸማቸውንም ጠቁሟል። ማህበረሰቡ ከተረጋጋ በኋላ ለሟች ድንኳን እንደተጣለና ከቀናት በኋላ በአካባቢው ፍራጅ የሚባል ማስተዛዘኛ መርሃ ግብር እንደተደረገም ነዋሪዎች ተናግረዋል። ሰሞኑን ሲሸበር ነበር፣ ህዝቡ በሙሉ ሽብር ላይ ነው ያለው ሲሉ ዳግም የድሮን ጥቃት ይደርስብናል በሚል የፋሲካ በዓል በስጋት ማሳለፋቸውን በዓል የሚባል ነገር እንደሌለም ተናግረዋል። ከባድ ሐዘን ውስጥ ነው ያለው፣ በዓል ምንም አይመስልም ነበር፣ ለበዓል ከከተማ የሚመጡ ልጆች አልመጡም ሲሉ አካባቢው በሐዘን ድባብ ውስጥ ስለመሆኑ ተናግረዋል። የአማራ ክልል ግጭት በ2015 ዓ.ም መጨረሻ ከተቀሰቀሰ ወዲህ ከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነች ነዋሪዎች ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂዎች ከተማ ውስጥ እንዳልነበሩና በአካባቢው ግጭት እንዳልነበር ጠቁሟል። ታጣቂዎቹ አንዳንድ ስራ ለመስራት ካልመጡ በቀር ከተማ ውስጥ አይታዩም ሲሉ አንድ ነዋሪ ተናግረዋል። ነጋዴ እንደሆኑ የተናገሩት አንድ የዓይን እማኝ ሟቾች ንጹሃን ስለመሆናቸው ሲናገሩ በርካቶቹ በንግድ ስራቸው የሚያውቋቸው መሆናቸውን ገልጸዋል። የፋኖ አባል ቢሆን አስክሬን ሲነሳ ታጣቂ እናገኝ ነበር። ፋኖችና ማህበረሰቡ ለይተን እናውቃቸዋለን። ፋኖች በአንድ ላይ ነው የሚንቀሳቀሱ ሲሉ ነዋሪዎች ተናግረዋል። ሌላው ነዋሪ በበኩላቸው የተሰበሰበው አጥር የሚያጥረውና ቤት የሚሰራው ሰው በቀረጻ የድሮን ቅኝት ፋኖ ስብስብ ነው ተብሎ ታስቦ ይሁን ያወቅነው ነገር የለም። ምናልባት ሲሰበሰቡ ፋኖ ተብሎ ታስቦ ይሆናል። እንደዚህ ነው እኛ የተረዳነው ሲሉ ጥቃቱን ሊፈጸም የቻለበትን ምክንያት ግምታቸውን ገልጸዋል። የናርጅና ውጋ ወረዳ አስተዳደር አቶ ሙሉ ጌታ ንጹሃን ሰዎች ተገደሉ መባሉን የጠላት ወሬ ያሉ ሲሆን እርምጃው ጽንፈኛ ያሏቸው የፋኖ ታጣቂዎች ላይ መወሰዱን ለቢቢሲ ተናግረዋል። እዚህ አካባቢ ቁጥር በርከት ያለ የኃይል ስብስብ አለ። ስብስቡ ስልጣን ጭምር እንደሚሰጡ መረጃ አለኝ። የትምህርት ቤት አጥር ቤት ስራ የሚለው ነገር ማሳመሪያ ነው በማለት ንጹሃን በፍንጣሪም ቢሆን አልተገደሉም ሲል አስተባብሏል። የፋኖ ታጣቂዎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁመው ገደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት ታጣቂ ኃይል አልነበረም በማለት ጥቃቱ የተገደለ አባል እንደሌላቸው ተናግረዋል። አካባቢውን ለስልጣን እንደማይጠቀሙት
እንደተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ ሁሉም ግድያ የተፈጸመባቸው ሲቪላን ናቸው፣ አንድም የታጠቀ ኃይል በቦታው ላይ አልነበረም በማለት ግድያውን ማህበረሰቡን ከማሸበር ጋር ያይዘውታል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ የድሮን ጥቃቱ ላይ ክትትል እያደረገ መሆኑን ለቢቢሲ ተናግሯል። የህወሓት አንጃ የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያኔ ትግራይ ፓርቲውን ገለጸ። ፓርቲው ዛሬ በመቀሌ በሰጠው ጋዜጣዊ መግለጫ በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር የህወሓት አንጃ ስልጣኑን እንዲቆጣጠር ፍቃድ እንደሰጠው ጠቁሟል። በፕሪቶሪያ ስምምነት አንቀጽ 10 መሰረት የሚመሰረተው ጊዜያዊ አስተዳደር ሁሉን ያካተተ እንዲሆን የተደነገገ ቢሆንም አሁን የተመሰረተው ካቢኔ ግን ይህንን አለማሟላቱን ፓርቲው አስታውቋል። አሁን ያለው የጊዜያዊ አስተዳደር ካቢኔ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው ህወሓት ተላልፎ የተሰጠ ነው ያለው ፓርቲ ለአብነትም የከተማ ልማት ቢሮ፣ የውሃ ሀብት ቢሮ፣ የትምህርት ቢሮ፣ የጤና ቢሮ እንዲሁም ሌሎች ስልጣኖች በዚህ ቡድን መያዛቸውን አስረድተዋል። በአንድ ኃይል የበላይነት የተያዘው ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥ ማምጣት አይችልም ያለው ሳልሳይ ወያኔም እንዲህ አይነቱን ድርጊት ወደ አምባገነንነት ሊያመራ እንደሚችል አሳስቧል። በሆኑም ጊዜያዊ አስተዳደሩ ካቢኔ ሁሉን ባካተተ መልኩ እንዲቀየር ጥሪ ያቀርበዋል። እንዲህ አይነት ቅሬታ ከማቅረባችሁ በፊት ከጀነራል ታደሰ ጋር በጉዳዩ ላይ ተወያይታችሁ ነበር ወይ የሚል ጥያቄ ተነስቶላቸው የፓርቲው አመራሮች ጉዳዩን በተመለከተ ከጊዜያዊ አስተዳደሩ ጋር ለመናገር ያደረግነው ጥረት አልተሳካም በማለት መልሰዋል። የጎንደር ከተማ አስተዳደር ለሁለተኛ ዙር የኮሪደር ልማት 1.7 ቢሊዮን ብር ያስፈልገኛል ብሏል። አስተዳደሩ ሚያዝያ ቀን ዓለም አቀፍ የገቢ ማሰባሰቢያ ፕሮግራም ማሰናዳቱንም ገልጿል። በመጀመሪያ ዙር የኮሪደር ልማት የአፄ ፋሲል ቤተ መንግስት እድሳት ጨምሮ 1 ቢሊዮን ብር የሚጠጋ ገንዘብ ወጪ መደረጉን ከንቲባው ቻላቸው ዳኘው ተናግሯል። ከንቲባው የቤተ መንግስቱን እድሳት ወጪ የሸፈነው የፌዴራል መንግስቱ እንደሆነ በመጥቀስ የገንዘቡን መጠን ከመናገር ተቆጥቧል። ሁለተኛ ዙር የኮሪደር ልማት አፄ ቴዎድሮስ አውሮፕላን ማረፊያ እስከ ፒያሳ አፄ ቴዎድሮስ ሐውልት ድረስ ይሸፍናል ተብሏል። በሁለተኛ ዙር የኮሪደር ልማት ለተነሾች ምትክ መኖሪያ ቤት እንደሚገነባላቸውም ከንቲባው ተናግረዋል። የቡርኪና ፋሶ መሪ በሆነው ኢብራሂም ትራኦሬ ላይ ከቀናት በፊት ለ19ኛ ጊዜ የተቀነባበረ ግድያ ሙከራ መደረጉን ተከትሎም ትራኦሬ ለራሽያው ፕሬዝዳንት ቭላድሚር ፑቲን አስቸኳይ የጦር መሳሪያ ድጋፍ እንዲደረግለት መጠቆሙና ራሽያ የጦር መሳሪያ በአስቸኳይ ወደ ቡርኪና ፋሶ ለመላክ ቁርጠኛ መሆኗን የሀገሪቱ ዜና ምንጮች ዘግበዋል። የግድያ ሙከራ በፈረንሳይ የሚደገፍ በመሆኑም እና በሀገሪቱ የታጠቁ ቡድኖች ከፍተኛ ስጋት መፍጠራቸውን ተከትሎም ራሽያ ለቡርኪና ፋሶ የጦር መሳሪያ ድጋፍ እንደምታደርግ ይጠበቃል። ራሽያ እና ቡርኪና ፋሶ ባለፈው ጥቅምት ወር በወታደራዊ ጉዳይ በትብብር ለመስራት መስማማታቸው የሚታወስ ነው። ትራኦሬ ሀገሬና ሕዝቤ ነጻ እስከሚወጣ ድረስ እዋጋቸዋለሁ ብሏል። በኢራን 5 ህጻናትን ደፍሮ መድፈሩ ሳያንስ ቪዲዮ ቀርጾ በኦንላይን የለቀቀው ግለሰብ በቴህራን አደባባይ በስቅላት ተቀጥቷል። ይህ ግለሰብ በኢራን ፍርድ ቤት ሞት ከተፈረደበት በኋላ ማስተማሪያ እንዲሆን ህዝቡ በተሰበሰበበት በአደባባይ እንዲሰቀል መደረጉን ሚድል ኢስት አስነብቧል። ኢራን ከ1979 በኋላ የሸሪዓ ህግ መተዳደሪያ ነው ብላ ያወጀችው ሲሆን አስገድዶ መድፈር በኢራን በሞት የሚያስቀጣ ወንጀል ነው።